ነብዩ አለይሂ ሰላቱ ወሰለም ሰላት ያስረዘሙበት ጊዜ አለ ያሳጠሩበት ጊዜ አለ ከህፃናት ጋር በተያያዘ ነው ይሄ ያስረዘሙበት ጊዜ ምን ነው ያ ረሱላህ የዛሬው ስጁድ ረዘመ አሏቸው አይ ሐሰንና ሁሴን ከላይ እየተጫወቱ ነበርና ማቋረጥ ጠላሁ አሉ ጨርሰው እስኪወርዱ ድረስ እየጠበቋቸው ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ጊዜ ደግሞ ያፈጠኑበት ነበር ምን ነው ፈጠነ የዛሬው ሰላት አይ የህፃን ልጅ ለቅሶ ሰማው እና እናትየዋ ቶሎ እንድትደርስለት ፈልጌ ነው ያ አላህ ነብዩ ሰለላሁ ዐለይሂ ወሰለም عند الأقرع بن حباس التميمي የሚባል የገጠር ሰው ባለበት ሐሰንን كف አድርገው ሳሙት ነብዩ ሰለላሁ ዐለይሂ ወሰለም እዛ አቅራዕ ምን አላቸው إن لي 10 من الأولاد እኔ እኮ 10 ልጆች አሉኝ ما قبلت منهم أحدا አላቸው 10 ልጅ አለኝ አንዳንድ አባት እኮ በቃ ኮስተር ያለ እዚህ ያለ እንደዛ እዚህ እንኳን እነሱ ሳይሆን ወገሩ የሚሉት ما قبلت منهم أحدا ሁሌ ኮስታራ ነው ማለት ነው ቤት ውስጥ ሲገባ አንበሳ ይሆናል ማለት ነው ከቤት ውጭ ደግሞ አላህ ይወቅ ዑመር ከቤት ውጭ ያላቸው ባህሪ ታውቃላችሁ አይደል ዑመር ሲባል በጣም ኃይለኛ ነበሩ ህፃናት ዑመር መጣ ሲባል ይሮጡ ነበር ይባላል እና አብዱላህ የዙበይር ብን ዓዋም ልጅ አብዱላህ ብን ዙበይር ሁሉም ህፃናት ሮጠው ሄዱና እሱ ብቻውን ቀረ መንገድ ላይ ማለት ነው እና እንዴት ሌላው ህፃን እየሮጠ ለምን ያልሮጥ ካሉት ዑመር እኔ ወይ ጥፋት አላጠፋው አለ ወይ መንገዱ ጠባብ አይደለም አላቸው እኔ ወይ ጥፋት አላጠፋው ወይ መንገዱ ጠባብ አይደለም ለምን ለቃለሁ አላቸው እና ይህ ሰውዬ ማንንም ስም ያላቅም 10 ልጆች አሉኝ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ተመለከቱትና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት من لا يرحم لا يرحم አሉት عليه الصلاه والسلام እዝነት የሌለው ሰው እኮ አይታዘንለትም አሉት በሌላ ሐዲስ ላይ አላህ ከልብህ እዝነትን ካወጣ ምን አደርጋለሁ አሉት ምን አደርጋለሁ